ልጅቷን እኮ ምንጯን ያደረቀባት እኮ በህዝብም እንድትጠላ አደረጋት፣ አሳጣት፣ አስበላት ልጅቷን። ተሙጋ እኮ ግን አባ ግዲ ዛሬ አይደለም እኮ ጸባቸው ታውቃለህ። የቆየ እኮ ነው እሱም ቪዲዮ ከሰራበት እኔ ከወራት በፊት ሰይፉ ላይ እኮ ከቀረበ ጀምሮ ጸበኛ ናቸው። ለራሱ ጥቅም ለምን ይጠቀምባታል ልጅቷን ነው የኛ ጥያቄ ነው። ተሙና እሱ በምንድን ነው የተጋጩ? ለምን ተሙ ራሱ ሰብስቦ የሆነች ነገር ይሄ 2000 እና 4000 የሰጣት ኖ 2000 እና 6000 ሰጥቷታል። 8000 ለምን 10000 ብር መጀመሪያ ቀን 2000 ሰጣት፣ ከዛ 6000 ከዛ እንደገና 2000 ሰጣት። ስም ማዘዋወሪያ ኖ 2000 ከዛ 6000 አሳያመነችው 8 ነው። ሁለቱ እኮ የስም ማዘዋወሪያ ስለተከፈለ ነው። ገብቷል? የስም ማዘዋወሪያ ስለሆነ ነው። አሃ ሁለቱ ስም ማዘዋወሪያ ነው። 6 ወጪ ነው፣ 2 ኢንሹራንስ ነው። አባ ጊዳ ብሩ ሳይሆን ምናምን በዚህ ልክ ግን እጅን የዘረጋ ሰው እጅን መቁረጥ ምንድነው? አዎ ትክክል አይደለም። ይሄ አምናለሁ። ከባበረኔ ቅድም ምንድነው ያልኩሽ? መኪናዋ ተቆራርጣ ብትሸጥ ቢያንስ አነሰ ቢባል 5000 ተዋጣለች አልኩኝ። አሁን እዛ ጋር ያሉ አሁን የሚያውቁ ሰዎች ሲናገሩ መኪናዋ ባለችበት ቢያንስ 8000 10000 ትሸጣለች እያሉ ነው። በቃ ሩህ አላት። ባጊዲ እንግዲህ ፈተና ስላለ ነው እዚያው መኪናው ያስፈልገው ለመሸጥ። እኔ የምኖርበት ከተማ ላይ ፋርማሲ ያለው ትልቅ ቡቲክ አለው። እዚህ ሀገር የቆየ ሰው ነው። ገባሽ? ያውቃል ስለ መኪና። ፈተና ይገባል። አሁን መኪና ልትሸጥ ስትሄድ እሷ የመሸጥ መብት አላት። ዛሬ መኪናው የግድ ቴስት መደረግ ስላለበት ስም ሲዘዋወር ገባ መምጣት ስላለበት ነው የምታስመጣው እንጂ ማንም ሰው ይሄንን መኪና የመውሰድ ምንም አይነት ግራውንድ የለውም። ተጠርታ መኪናው ፊቷ ላይ ታይቶ ፈተና አልፎ ካስፈተነች በኋላ ፈርማ ነው ወደ ሌላ ሰው የሚዘዋወረው እንጂ በምንም ታምር ልጁ መኪናውን ሊወስድባት አይችልም። ይሄን ጠንቅቃ ታውቃለች። ታክሲ ሾፌር አይደለም ምንም ተራ ሰው ሆና ማለት ነው። ታክሲ ሾፌር የነበረች ማለት እኮ ስለ መኪና ቀርጠፋ የበላች ማለት እኮ ሌላ ነገር። መንግስት እኮ ነው ያሰለጠናት። ራሱ አርቴ እኮ ነው ያሰለጠናት። አርቴ ነው ያሰለጠነው። ታዲያስ ስለ መኪና ስለ ህጉ ስለምኑ ድብን አርጋ የሰለጠነች ልጅ እንደ ተከተራ እኛ ተራዎቹ ስለ መኪና እኮ ሰልጥና አይደለም። እኛ እኮ በኤክስፒሪየንስ ያገኘነው ነው። እሷ እኮ ሰልጥና ነው። አባጊዳ አንድ ጥያቄ ልጠይቅህ። 10 ምናምን ዓመት በመኪና ሹፍርና የኖረ ሰው ሲሰራ የኖረ ነው ግን ታዲያ ኦኬ አንዴ ልጨርስ። ቆይ የኖረ ሰው መኪና ሽያጭ ላይክ ዩዝድ መኪናና ኒው ብራንድ መኪና ሽያጩን አላውቅም ሲል ታምነዋለህ? ምን አምናለሁ? 10 ምናምኑን ተይና ታክሲ ድራይቨር ማለት እዚህ ሀገር መጀመሪያ ምን ማለት ነው? ለህዝብ ግልጽ መሆን ያለበት ማለት ነው። ከኢትዮጵያ ምርጥ ላይሰንስ ይዘህ ብትመጣ 5ኛ መንጃ ፈቃድ ይዘህ ስትመጣ እዚህ መመዝገቢያ ብቻ ነው የሚሆነው። ከዛስ ሀ ብሎ እጅህን ይዞ አስተምሮ አሰልጥኖ ፈትኖ ስታልፍ ምን ያስተምራል? ሎኬሽን ያስተምራል። ሎኬሽን አስተምሮ ስልጠና አለው ራሱ ኮርስ ማለት ነው። ከዛ በኋላ ሩል ኤንድ ሬጉሌሽኖችን ሁሉ ያስተምራል። ሲቀጥል የታክሲ ሾፌር ማለት ብቻውን አንድ ኮሌጅ ነው በመኪና ዙሪያ እርስ በርስ ቁጭ ብሎ ሀሳብ የሚቀያየሩት ስንት ዓመት ሙሉ ማለት ነው። ለሞተር ስለምን ስለ ሁሉ ነገር ነው የሚማሩት። ብርኩሱን አውጥታ ነው የምታውቀው። ይሄን ሁሉ ነገር ስትጠይቅ ቡላላት ይጠይቃት አላውቅም እኮ እሷ እኮ የምታወራው እኮ ታራ ገቢና ቁጭ ብላ ተቀመጠች። ገቢና ቁጭ ብላ ሄደች እኮ አትመስልም እኮ ራሱ በሰው መኪና ራሱ ማለት ነው። ያርቴ ቁጥር አላውቅም ማለት እኮ እኔም ብለው ነገር ድራማ ነው። በቃ ተስማምተው የመጡበትና እኛ ለመፈመስ ያደረጉን ነገር ነው። ኦኬ ጆከር ድራማው ቢቲዮን እንትና ይሄ ማርሻልና እሷ ጋር ነው ድራማው። አዎ ማርሻልና እሷ ጋር ድራማ አለ። በቃ ወይ ሰው ገፋፍቶ አንጥቷታል። አዎ አሁን ደግሞ ጆከር አንተ የምትለው ድራማ ቢሆን ጉዳዩን ያከሩት ነበር። አባጊዳ ድራማ ያለዘቡት ነው እኮ ከማለት በላይ ምን እሷን ነው ገፋፍተው አምጥተው ማጥ ውስጥ የከተቷት። አሁን አቃለው ማለት ከበዳት። እሱ ቪዲዮ እየሰራ እኮ ነው አባግዴ ያላየን። እሱም 10 ቪዲዮ ሰራ ተናዶ 10 ቪዲዮ ነው የለቀቀው። ጆከር ግን ለሰጠው ሰው ማለት ነው አጀንዳ ለመሆን ያደረጉት ነገር ይመስለኛል። አይ ኖ እሱ ተናዶ ነው። እሱ እኮ ገንዘብ ሰጥቶ መኪና ሰጥቶ እሱማ ግዴታ መናደድ አለበት አይደል? ለማስመሰል ሚዲያ በጣም ይናደድ። እኔም እናደዳለሁ። መርፌ ብሰጥ ማንም ነው ድራማ እኮ ሲሰሩ እኮ መድረክ ላይ ያየም እንደ ያለቅሳሉ እኮ እሱ እንኳን አልቅሰው እኮ ነው የሚያስለቅሱት። ግን እሱ ልጅ ድራማ ሰርቶ ያውቃል በዚህ ሁኔታ?
ላይክ ድራማ ሰርቶ አይታዳ ሲጀምር በምንድን ነው ድራማው? የመንሱር ነው መልሽ እኮ ድራማውን አታውቂም እንዴ? ድራማ እኮ ነው። ሁለት ነገር አለ የምላችሁ ባነሳችሁን ነገር ላይ ስለ መኪና ጠንቅቃ ታውቃለች። ተምራ ነው መኪና የያዘችው። እሱን ነገር እስማማበታል። አላቅም በምትለው ነገር አያስሄደኝ ወይስ ቡላላ እንከባበር። ሲጠይቃት አንዴ ቆይ እስኪ እንከባበር። ስሚ የአሪቴ ቁጥር አላቅም ማለት አሪቴ ነው መንጃ ፈቃድ የሚያስተምርህ እዚህ ሀገር ድርጅቱን የአሪቴ ማለት የዱባይ ትራፊክ መምሪያ ቁጥር ማለት ነው። መንጃ ፈቃድ አስተምሮሽ የእሱን ቁጥር አላቅም ብለሽ ሚዲያ ላይ መናገር ረጅም ጊዜ ታክሲ ሰርተሽ ይከብዳል። ምንም ደውለው አርቴ ጋ ነው መኪናም አሪቴ ተኝተህ ደውለህ መኪናውን አንከባሉ እቤት ተኝተህ እኮ ነው የምታመለክተው። ምንም 99 ላይ ደውለህ እኮ ነው የምታመለክተው። ቅድም እኮ አሁን እኔ የእሷም የነሱ የዛም የዚህም ደጋፊ አይደለንም፣ ግን ሀሳብ ስንሰጥ አሁን ተሙ ምንድን ነው ያኛውን አማርኛ ሲሰነጥቅ የእሷንም አማርኛ አብሮ መስማት ማዳመጥ ገደላት። ተሙ ጋር የሆነ ችግር በገንዘብ ወይ በሚስት ተጣልተዋል። ተሙና ልጁ የከረረ የድሮ ጸባ እናት ነው እባክህ እናቴ ትሙት ነው የምላችሁ። ተሙ ዱባይ ችካለው መሰለኝ ዛሬ ተበልቷል እኮ የተጣሉት እኮ የዱባይ ችክ በታምር ቅንጥብጥብ ነጋዴ ዳጣ ነጋዴ አትወድም። በተለይ ለዲያስፖራ ብዙ ልቧ ክፍት ነው። ተሙ ባለ ትዳር ነው። ተሙ እንዳታጋጩ። አይ እሷም እኮ ቅድም እኔ ጠበቃ አድርጌ ጠይቄያታለሁ። በኋላ ላይ ነገሮችን ተወጣ አደረኩት እንጂ ተሙ ደወለልኝ አለች። ለምን ደወለልሽ አላት። እኔ የምታወቀው ተሙ ጋር እኔ ጀለሴ ነው። ችግር ፊቱ ነው የምነግረው። ብዙ የምታወቀው እንደዚህ ሌቦችን በማጋለጥ በምናምን የሚል ጀመረችና ነገሩን ጀምራ በኋላ ወደ ሌላ ነገር እንደሚያስገባ ስታቅ ተመለሰች። ታውቃለህ። ስለዚህ ሰው ነው ያሳሰበው። በቃ ደውሎ እኮ የጠየቃት እሱን ነው። እኔ ሰው ማጋለጥ ሰው ነኝ ብሎ ነው እንጂ የጀመረው ኢቭን ኮንቨርሴሽኑን ከሷ ጋር እኔ ልረዳሽ ነው ሰው እንዲረዳሽ ነው እንኳን አይደለም። which is በቃ የራሱን ታርጌት እና የራሱን አላማ ለማሳካት የመጣ ሰው ነው። ልጅቷ እንዳትረዳ አደረጋት። በጣም ቀሽምሳ። አይ እሱ ብቻ ሳይሆን ማለት ነው ተሙ ሆን ብሎ ራሱ ማጣራቱ እንዴት ነው? እሱን መመርመር አለበት ባይነኛውን ሆን ብሎ ከደወለላት ተሙ በጣም ይቀናበታል። በቪዲዮ እየሰሩ እኮ ለረጅም እኮ ወራት እኮ ተሰዳድበዋል። ተሰዳድበዋል ነው ማን ሄድት እያልኩ እኔ ሁሌ ያለው እኮ ተሙ ቪዲዮ ሲሰራ። የዱባዮቹ ደግሞ ታውቃለህ በቃ ኦንላይን ነው የሚፈልጉት፣ በቶሎ የሚደርስላቸው እዚያ አጠገባቸው ያለ ነገር ነው የሚፈልጉት እንጂ እዛ ዲያስፖራ እዛ ውጭ ቁጭ ለእተት ስትላቸው ምንም አይገባቸውም። ግን አንድ ነገር ልበልማ፣ ቆይ ተሙ ነው ለዚህ ያበቃት እከሌ ነው ለዚህ ያበቃት የሚባል ነገር አንገት ለምን ተፈጠረ አዙሮ ለማየት ይባላል። የፈለገ ሰው ቢመክራትም የሰጣትን እጅ እሷ ማጥፋት ይገባል። እኔ ተሙ 5 ሳንቲም አልሰጣትም፣ እኔም አልሰጠውም። በግድም ማን እንዴት ይሰጣል? ለ13 ያክል ለልጅቱ አልደረስንላትም። ስማ ጆከር ለ13 እኮ ነው ስጋ ቤት የከፈቱት። እችን የኮፍያ ሳንቲም አጠራቅሞ አርሰናል ባሸነፈ ቁጥር ደግሞ ታያለህ። የእኛ ህዝብ ደግሞ አሁንም ያዋጣል እኮ እንዴ። ቅድም እኮ ቤኪ የሚባለው እንርዳት ሲል እኮ እሷም ሰፍ ነው ያለች። በቃ ሺ ወዝ ሬዲ ትረዳ። ግን መጀመሪያ አስተካክላት ምጣ ልጁ ጋርም ተስማማ። እንኳን እሷን አይደለም አሁን እኮ ሰው ሌላ ሰው ለመርዳት እኮ አፒታይትን የሚዘጋው ትደነግጣለህ ስታይ። ፔን ያልጥልም። እኔ ግን በቀን 10 ሰው የምትረዳ ሰው አሁን እጅን መሰብሰብ ነው። ፈትፈት አድርጌ ጠቅልዬ በልቼዋለሁ አለች። አዎ እሱም ነውር ነው። ገብቷል። ለሰጠ ሰው ቃላት ነውር ነው። ዞሮ ግን ልጅቷ ትረዳ ሳይሆን ላይክ የምትረዳ ከሆነ አይ ነው የኛ ህዝብ በጣም የዋህ ነው፣ ይረዳል። ያለባትን የጎንዮሽ ችግር ግን እኔ የምለው አንድ ሰው እስከ መቼ እስከ የት ድረስ ነው መረዳት ያለበት? ለምሳሌ ብዙ የተቸገረ ሰው አለ፣ ብዙ ችግርተኛ አለ። እቺ ልጅ ቢያንስ አሁን መኪና እጇ ላይ ገብቷል። ለዛ ብልሽት እንኳን ካለበት እዚህ ሀገር መኪና በቃ ሞተር እንኳን የምታስቀይር እኮ 500 ብር እኮ የምታስቀይር በ2000 ብር ያቺ መኪና እኮ ነፍሷ ነው ብታር ወላ ዲኮር ወላ ምናምን ሁሉን ነገር ማሰራት ትችላለች። ብልሽትም ካለ ሞተር 5008 ነው እዚህ ሀገር 8000 ብር እኮ እሷ እዛ ላይ 6000 ብር ጥሬ እጇ ላይ አለ አይደል? በ4000 ብር በ3000 ብር እኮ
ያበደ መኪና አድርገው ይዘው ትወጣለች። ጥሬ ብር አላት እጇ ላይ። ስለዚህ አሁን እሷ ስለመረዳት መስመር መልቀቅ አለባት ለሌላ ተረጂ እንጂ እሷ የምንረዳበት ምንም ምክንያት የለም። አሁን ከዚህ በኋላ ሾፌር ነች፣ መንጃ ፈቃድ አላት፣ መኪና አላት። በቃ ካርሊፍት ዞራ ሰርታ ፈምሳለች፣ ማንም ያውቃታል። እንዳውም በዛ ይሄን እውቅናዋን ደግሞ ወደ ቢዝነስ ቀይራ ኑ በእኔ ተሳፈሩ እያለች ሰውም ስለሚያውቃት ወደ ስራ ነው መግባት ያለባት። ይበቃል እንጂ አለበለዚያ ይሄ ሱስ ሲሆንብህና ከሰርቶ ትንንሽ ከመልቀም ቁጭ ብለህ በቃ በእርዳታ ብቻ ለመተዳደር ሱስ ብቻ ሳይሆን አባችን ሌላ ሰው ምስኪን እንዳይረዳ ይደረጋል ነው እንጂ እንዳልኳ ሌሎች ስንት በሽተኛ አለ በሰዓቱ ላይ ውሃ እንኳን መግዣ የሌለው አለ ብራዘር። ያው ይሄን ነገር ሲሰማ ትልልቅ እጁን የሚዘረጋ ሰው እኛም ረርተን ነገ እንደዚህ የምንባል ከሆነ ቢቀርስ ነው። አዎ እንደዛ ነው የምታስበው። ያለች መኪና ተቆራርጣ 5000 6000 ታወጣለች ብለናል በቀን። ግን ደግሞ ለምንድን ነው አሁን እኔ ጆከር የምሬን ነው የሰጠ ሰው ያዝናል። ገብቷል? አዝኖ የሰጠ ሰው በዚህ ደረጃ ሲወቀስ ያዝናል። እና ልጁስ ምን ይሆን? ቃቅዬ በልቼዋለሁ ስትለው አላየሽም? ቪዲዮ ላይ ለልጁ ይቅርታ አድርግልኝ ጆከር፣ ቁም ነገር እኔ አገባኝም። ግን ለልጁ የሰጠ ሰው ስለሆነ አዝኖ ስለሰጠ ምንም ይሁን ምንም ይቅርታ አይገባውም ወይ? ይቅርታ በይኮ አላት እኮ እኛ ይቅርታ ማለት ሲጀምር እኛ ሁላችንም እኮ ይኸውልሽ፣ እኔ የመጀመሪያ እኔ እሱ ደጋፊ አይደለሁም። ሿሿ ችግር እንዳለ ገብቶኛል። የሆነ ነገር መስመር የሳተ ነገር እንዳለ ግን ያው ለመፈመስ ያደረገው ነገር ስለሆነ ኦኬ። እሷ ግን ምንም ሿሿ የስራትም ምንም ከዚሮ መኪናም ብርም አግኝታለች በዚህ ግርግር ውስጥ። እሱን የመከላከል እንጂ እሱን የመናገር ምንም አይነት ሞራል የላትም በምንም ተአምር። የሰጠ ሰው ነዋ። ከማን ጋር ነው የምታማው? እሱን ቁጭ ብላ ከማን ጋር ምን ከሰጣት ጋር ምን አደረገላት? አብራ የምታማው ሰው ያኛው ሰው እኔ ምን አረኩላትና ነው? ጆከር ምን አደረገላት? አንተ ምን አረክላት? አንቺ ምን አረክሽላት? ምንም እኛ ምንም ያደረግነው ነገር የለም። ያደረገላት እሱ ነው። አሁንም ማለት ነው እሱን ሚዲያ ላይ መታ እንደዚህ ስትናገር እኮ ሌላ መርዳት። እኔ አሁን የሆነ ሰው ልርዳ ብል በቃ እጄ ነው የሚሰበሰበው። ጎመን በጤና ትላለህ። በሰጣ እጅ እንዲህ የምትዋረድ ከሆነ ማለት ነው። ንግግሩ ደግሞ በጣም ዲስሪስፔክትፉል ነው። መኪናውን እመልሳለሁ ብሩን ቀቅዬ እንደ ሾርባ ምናምን ትላንትና በአጋጣሚ አብስዬ በልቼዋለሁ አለች። ይህንን ያለችው ቃሏ ማለት ነው። እውነት ጄኒውን ከሆነች ቅድም ጆከር እንዳለው ሁሉንም ጠቅልሎ መልሶ ኤክስፔክቴሽን ይሄ አልነበረም። የኔ ኤክስፔክቴሽን ከዚህ የተሻለ ነገር እዛ ጋር ያየዋቸውን ፎቶ ላይ ያየዋቸውን ህዝብም እንደዛ ኤክስፔክት ያደረገውን ነገር የህዝቡ ማዕበል ምናምን ብላለች ቅድም። ያን ነበር የጠበቅኩትና ያ ካልሆነ ይቅርብኝ፣ ይለፈኝ፣ ይብራብኝ፣ እኔ ህዝቤ ይሻለኛል፣ ህዝቡ ይረዳኛል ካለች ደግሞ ከነብሩ ከነሙሉ ፕሮቶኮሉ ከሱ የወሰደችውን ያጠፋችውንም ከሰው ተበድራም ከላው ላይ ያጎደለችው ካለ ሞልታ ሁሉንም ነው መመለስ። ይሄ ነው ሙሉ ሰው የሚያረጋት። እኛም እኮ ያለው እሱን ነገር ነው። አዎ ገባ። መኪናውን መልሼ ብሩን ቀቅዬ በልቼዋለሁ ማለት ይሄ አጤነት ይባላል። ችግር አለው ይሄኛው ይሄ አካሄድ ማለት ለማንም ሰው ማንም እኔ እኮ ነገር ማንኛችንም እኮ 5 ሳንቲም 6 ብር አልሰጠናትም። የሰጣት እሱ ነው። ልጁን አሁንም ማጠላላትና ወደ ሌላ ነገር መገፋፋት ተቀይሮባታል። ያ ችግር የለውም። በሰጣት ነገር ግን ግዴታም ስለሌለበት በሰጣት ነገር ይዛ ይሄን ነገር ይሄን በዚህ መንገድ ለኔ ስለማይሆነኝ ሞልኪያ በስሟ የገባ ነገር ያበቃለትና የሞተ ነገር ነው። ስለዚህ ዛሬ መሸጥ ትችላለች፣ ነገ መሸጥ ትችላለች። አዎ ዛሬ ካለበት መኪናው ተወስዶ ከሆነ እሷ እጅ ከሌለ ማሳሰር ትችላለች። ያንን ሰውዬ አሳስራ ካሳ ሁሉ መቀበል ትችላለች። እንዴ ሰውዬው እኮ መቀመቅ ነው የሚገባው። እኔ የሰው መኪና ይዤ እንደ መጥፋት እኮ ነው፣ ሌላ ነገር እኮ የለም እኮ። ዱባይ ላይ ኤማራት ላይ እኮ ነው። ዱባይ ከመኪና ምናምን ስርቆት ማን ነው ሲነዳ የነበረው? ከሮድ ካሜራ ላይ ያወጡታል እኮ እነሱ ከነነፍስ ነው ይዘው የሚመጡት። መኪናውን ብቻ አይደለም ሲያሽከረክር የነበረውን ሰውዬ ሁሉ ማለት ነው። እንግዲህ ፈጣሪ ወቅ ምን እንደሆነ እናያለን ነገ። ለማንኛውም እሺ እናመሰግናለን። አንተ ያልከው ነገርም ሊሆን ይችላል፣ ተነጋግረውም ሊሆን ይችላል። ድራማውን በቃ ነው ሁሉ ነገር የምንጠብቀው እናያለን። አባ ግዲ እናያለን። ይመችሽ ጆከር። መልካም ጊዜ ይሁንላችሁ። እኔም ልወርድ ነው። ታሟል። ለምን አናክመውም? ከምን የቅናት በሽታ ታሟል በጣም። እሱን ነው ማከም ያለብን ከሷ በፊት። ማን ነው?
አቶ ተሙ የሚባለው ተሙ ነው። ተሙን አላቁት ተሙ ችቀምጦት ነው። ጆከር ምን መሰለህ አባጊዲ ሞር ኤክስፒሪየንስ አለው ዱባይ ላይ ምናምን ኢኖስ ያውቀዋል ብዬ አስባለሁ። አይ ኖ ዱባይን ፎር ዘ ላስት 8 years ምናምን አውቀዋለሁ። ዱባይ ላይ እድል አይሰጥም ካልሰራ፣ የመማር እድል የለም ራስን አፕግሬድ ለማድረግ አንድ ቀን አታድርም። ከምር እንደ ዌስተርን ካንትሪ እና እንደ ኖርዝ አሜሪካ ምናምን የመማር እድል አይኖርም። እዛ ተቀምጠው እውነቴን ነው የምነግርህ የመማር እድል ያለበት ሀገር ላይ ፍሪ ስኮላርሺፕ ማግኘት የምትችልበት ሀገር ላይ ከአንድም ሁለት ስራ መርጠህ መስራት የምትችልበት ሀገር ላይ ሆነ ዱባይ ላይ ተቀምጦ ከበለጠ ሊያውም ወጣት ሆኖ አፕሪሺየት ማድረግ ሞት ይሻላል እያልከው ነው። ቅናት አያስፈልግም። እና ልጁ በጣም በቅናት ታሟል። በቃ ልናክመው ነው የሚገባው። ከምር ይመቻችሁ በሉሽ። እኔም ልውጣ ነው፣ ባትሪ ሊዘጋ ነው። ነገ እንገናኛለን ሁላችሁ። ባባይ ቡጤ ነገ ሰው ይበለን። አይ ነገ እናያለን። ኢየሱስ ክርስቶስ ጌታ ነው። አምልኮቱን ባይዶ ኩቤ ቆቦ ጋይራባ ኩቤ ቆቦ አሜን። ካታኮነ ሲ ወደ ካታኮነ ከመሰንክ ሊያን ኩቤቆ በቀይራ حج غيره حرج عرسهم غيره في صنع الواقع شو عتم بعت اللي فيها الله مبارك كيف كان نزل مسلم كيف كان يعني كل شالو بيني ونزل كل شالو ذكر ورقة تنسيف كا مزمر زيتها لا سايدة بالنا تغيبها بالنا تغيبها اوكي منشي منفسي نص تيك توك مس فيسبوك
Facebook connection كم يحتمل له تعبينا بزعنا قرص كنت تعبينا كنت مالتي يعني قرص كنت تعبينا تسأليلنا دي هو ترخيبك مال على سباخة ألبيس كايو منفساوي هو حكي بزي قدر بزي سامي زلو قبرني حدا مس أبو سمرت كاسمير وأو حدا لبي رخيبة ملعت قبرني بس كده يا أنت الفتوى ويت هذا لأني أكون منفس أوكي go ahead go ahead حتى يوسف تقولي مساحة قولوا يا يا بمنفس مسجانا آمين وعيزونا مسجانا وعيزونا زيادة بزا ساعات زيادة بزا دقيق زيادة بزا كزي زيادة كل قصي سمو أتي نسخات تبكو أني سعي كفدي إيه أنا وين وارك يا بعض مع الكلام أتنسخ تبدو تدل سمو سمو
እነሆ ናብ ዝፋን ቃሎም ካዕርጎ ደስ ይልን መስዋዕት ምስጋና ከቅርቦ ካግዚያ እተን ኸብረይ ዝደኮንኮ ህዝብ ምስጋና ከዘምቱ ምስጋና ዘለካ ሰብኩን አምልኮ ዘለካ ሰብኩን ሰሙ
علي